ስለ spiritual awakening እና ስለ ኩንዳሊኒ awakening ቪዲዮ ሰራ ብዙ ሰዎች በውስጥ መስመር እንዴት ነው አክቲቬት ማድረግ የምንችለው ምናምን አላችሁኝና አንድ ሚስ የተደረገ ስቴፕ አለ በዛ ውስጥ በጣም በቃ ማንኛውም ሰው ቾይሱ ቢሰጠው ሊያልፍበት የማይፈልግ እሱም ኢጎ ዴት ወይም ዳርክ ናይት ኦፍ ዘ ሶል ይባላል። ይሄ ሞመንት በጣም ከመነግራችሁ በላይ የምድር ሲኦል በሉት። በቃ ኢጎ ዴዝ ማለት ምድር ላይ ከመጣም በኋላ ማንነታችንን ቢውልድ ያደረግንበት ሊትራሊ ማንነታችን ብለን ምናቀው ጉዳይ ሲፈራረስ ማለት ነው። ይሄን ስላችሁ it could be ከቢሊፍ ተነስቶ ነው ይችላል። ለምሳሌ አሁን ሃይማኖታችሁን ኩዌስችን ማድረግ መጀመር በሪሌሽንሺፓችሁ ላይ ምንም ደስተኛ ለመሆንና ሪሌሽንሺፓችሁ ራሱ ፎል አፓርት ሲያደርግ ማየት በቃ ዊትነሰር ነው የምትሆኑት የዛኔ ኢጎአችሁ ሲሞት ማለት ነው። በጣም ተማመኑበት ስራ ምናምን ኦሬዲ ፌል ያደርጋል። እጃችሁ የገባ ነገር እንዳለ ሊትራሊ እናንተ እኔ ማለት ብላችሁ የምትኖሩለት ፐርፐዝ አድርጋችሁ ይኖራችሁለት ያለው ነገር ኮምፕሊትሊ ዲዞልቭ ሲያደርግ ማለት ነው አይናችሁ ያያየ ከዛ ለማስተካከል ምንም አይነት መንገድ ብትጠቀሙ ኦሬዲ ፌል ያደረገ ነው ክራምብል ያደረገ ነው አትችሉም ነው የሚሆነው ማለት ነውና አንዳንድ ሰዎች ይሄንን ነገር ከሚድ ላይፍ ክራይሲስ ጋር ኢንተርቼንጀብል ይጠቀሙታል። አንዳንዶች ደግሞ ኳይት ይሁን በቃ ትክክለኛ የሆነ ስፒሪቹዋል ኤክስፒሪየንስ ነው ብሎ ያው በሌላ ሌብል ያስቀምጡታል። ሰዎች ስፒሪቹዋሊ አዌክን አረግን ምናምን ኩንዳሊኒ ምናምን ብሎ እንደዚህ ወጥተው እኔንም ጨምሮ ወተን ስናወራ የመጣንበት ፓዝ በጣም ከባድ ነው። አሁን የኔ ላይክ ኦልሞስት 8 አመት 9 አመት ላይፌ በጣም it was a complete chaos ማለት ነው። ግን ያ የሆነበት ምክንያት ምንድነው? ከቤተሰቦች ያገኘሁት ዲዛይር አለ። ቤተሰቦቼን ለማስደሰት መሄድበት መንገድ ነበር አይደለም። እኔም ደግሞ የራሴ ድሪሞች ምናምን ብዬ ያው ከመጣው በኋላ ቢሆንም እዚህ ምድር ላይ ራሴን የማይባቸው የሆነ ቦታዎች አሉ። እሱ ለኔ እንደማይሆነ በግድ ሲነገረኝ ማለት ነው ሊትራሊ ላይፍ ራሷ ፎርስ አድርጋችሁ ነው የምታስተምራችሁ ማለት ነው ኢጓችሁ ክራምብል ሲያደርግ። ከዛ ምንድነው የሚሆነው? ከዚህ ነገር ውስጥ ለመውጣት አንደኛ ኢጓችን ዝም ብሎ እንደቀልድ አይለቅም ነገሮችን ማለት ነው። ፈርሶ በቃ ሚዞ ሲያጣ ነው ሰሬንደር ወደ ማድረግ የሚሄደው ማለት ነው። ሰሬንደር ማድረግ ማለት የሆነ ሰዓት ላይ የምር በቃ ህይወት ልክልካችሁን ተሳያችሁ ማለት ነው። ኮምፕሊትሊ በቃ ዊክ እንደሆናችሁ ታምናላችሁና የምርም እኛ ኮንትሮል ማድረግ ማንችል ቢንጎች እንደሆነን ውጪው መረዳት ነው የምትጀምሩት ማለት ነው። ያኔ በቃ እንዳረከኝ አርገኝ ብላችሁ ለፈጣሪያችሁ ለምታምኑት ዋሬቨር ራሳችሁን ትለቃላችሁ ማለት ነው። በዚህ መሃል ደግሞ ፌት ካጣችሁም ደግሞ በጣም ከባድ ነው። ግን ብቻ you surrender በቃ የሆነ you live it to a higher power በቃ እንደምታረገኝ አርገኝ ነገር ማለት ነውና ያኔ ትክክለኛ የውስጣችሁን ኢነር ቮይሳችሁን ወይም ነፍሳችሁን መስማት ትችላላችሁ ኢንቱይቲቭሊ ማለት ነው። ለካ ኮንትሮል ማድረግ አይደለም ህይወት ለካ ላይፍ ማለት ህይወት ፍሎ በመታረግበት መንገድ አብሮ መጓዝ ነው የሚለውን ነገር ያኔ ነው የምትረዱት ማለት ነው። ከኢጎ ዴይዝ በኋላ ነው ብዙ የሆኑ ስፒሪቹዋል ኢንሳይቶች አዌርነስ መጨመር ምን እንደሆነ ላይፍ ኢቭን መረዳት ምን ጀምረው ከዛ በኋላ ነው ላችሁ ነው ማለት ነው። ዝም ብላችሁ ከውጪ ጀስት እንደ ሆቢ ስፒሪቹዋል አዌክኒንግ የሚመቻችሁ ሰዎች በጣም ትልቅ ስራ አለው እና are you willing to do that ራሱ you might never know ማለት አንዳንድ ሰዎች ኢጎ ዴዝን መቋቋም አቅቷቸው ራሳቸው ላይ የማይሆን ነገር ራሱ የሚፈጽሙ ሰዎች አሉ። በቃ ሊትራሊ በጣም በቃ it's a hell ነው ብላችሁ anyways ኢጎ ዴዝ ወይም ዳርክ ናይት ኦፍ ዘ ሶል ብላችሁ ያው 3.4 ደቂቃ ቪዲዮ ስለሆነች እናንተ ደግሞ በግላችሁ ሄዳችሁ በደንብ ሰርች አድርጉና ምን አይነት ከባድ ነገር እንደሆነና ምናልባትም ካልተፈጠረ እናንተ ህይወት ላይ ካልመጣ ብዙም ፐርሲው አታረጉት የምትጠቀሙበት ጉዳይ እንደሆነ ልትረዱ ትችላላችሁ።